ጸጉራችሁ አጭር ሆኖ ግን ስታስይዙት እጥፍ ስታርጓት ትንሽ ያለ የምትሆነው ግን ረዘም ያለ ጸጉር እንዲመስል እንዴት እንደምታረጉት ነው ማሳያችሁ። ግን መጀመሪያ ጸጉሬን እንዴት እንዳሳደግኩት እዩት ብቻ። እንዴት እየተንከባከብኩት እንደሆነ ብታውቁ። ብዙ ቅባት ስላለው ቮሊዩሙ አይታይም። ፕላስ 2 ሳምንት ሆኖታል። ዛሬ ነው ዋሽቴ። ግን እዩት እንዴት ቆዳዬ ንጹህ እንደሆነ። በፊት እኮ ሳምንት እንኳን ሳይሞላው በአምስተኛው ቀን ኢች ማድረግ ነበር የሚጀምረው። አሁን ግን ሪቨርስ አድርጌዋለሁ። አሁን የጸጉሬን ሄልዝ አስተካክያለሁ። ጸጉሬን ስትሬት አድርጌ የቱ ጋር እንደደረሰ ማየት ፈልጋለሁኝ። ግን ሳሳሁኝ ልክ እናቶች ከወለዱ በኋላ እንደ ድሮ አይደለሁኝም አሁን በጣም ሳስቻለሁ ይሉ የለ። እኔም ልክ እንደዛ ነው የሆንኩት። ኦ ማይ ጋድ! እና ይሄን ጸጉር ራሱ አሳልፌ ሌላ ሰው እንዲሰራኝ እንዴት እንደማደርግ አላውቅም። ተንከባክቤ ጊዜን፣ ጉልበቴን፣ ገንዘቤን ነው ኢንቨስት ያደረኩበት። ስፔሻሊ ደግሞ የቆዳዬን ሄልዝ ለመመለስ እና ምንድነው የቀረሽ ብትሉኝ ለዚህ ጸጉር ሰንስክሪን መግዛት ነው የቀረኝ። ይሄንን ሊያልኩት እንድታጨበጭቡልኝ ፈልጌ ነው። ለምን አይደለም ሌላ። ወደ ዋናው ቪዲዮ ስንመለስ በውሃ ነው ስፕሬይ ማደርገው፣ ግን ጫፉን አታስነኩትም፣ ፊት ለፊቱን ብቻ። ከስርም አስነኩት፣ ወደ ላይ ስለሆነ የምናደርገው። እንደዚህ ጸጉር እናወጣለን፣ በግራም በቀኝ እኩል አድርገን በብሩሻችን እንለጥጣለን። ዋናው ፓርት እዚህ ጋር ነው። ወደፊት ነው የምታጥፉት። አሁን ጫፏን ውሃ እናስነካታለን። ከኋላ ልጥጥ ሲል ስለሚጨንቀኝ ትንሽ ሳብ አድርጌ ለቀቅ አድርገዋለሁ። ከታች ደግሞ ያሉት እንደዚህ ይወጣሉ። እነሱ ውሃ ስለነካቸው ከርሊ ነው የሚሆኑት። ከዛ ይሄን ጄል ተጠቅሜ ጸጉሬን ለጥጣለሁ፣ ቤቢ ሄርም አውጣበታለሁ። እኔ ኤጅ ለማውጣት ገና ፍሬሽ ነኝ። ከዚህ በላይ ካወጣሁኝ ከቤቢ ሄር ወደ ዳዲ ሄር ልገባ ነው።